ውድ የዩቲዩብ ቤተሰቦቼ ሰላም እንዴት ናችሁ? ጤና ሁሉ ነገር ሰላም ነው? እግዚአብሔር ይመስገን እኛ ጋር በጣም ሰላም ነው፣ ሁሉ ደህና ነው፣ እግዚአብሔር ይመስገን። ዛሬ አንድ ነገር እየተወያየን እንደዚህ ቁርስ እየበላን ቡናችንን እየጠጣን ከባለቤቴ ጋር ኢንጆይ እያደረግን ካወራነው ነገር መካከል አንድ ነገር ላካፍላችሁ የምፈልገው ነገር አለ። ያም ደግሞ በዚህ ዓለም ላይ እንዴት ነው ከሰዎች ጋር መኖር ያለብን? የተለያዩ ሰዎች አሉ። ያው በጌታ የሆንን ሰዎች አለን፣ ደግሞ በጌታ ያልሆኑ ሰዎች አሉ። ጥሩ ማንነት ያላቸው ሞራል ያላቸው ሰዎች አሉ። እንዲሁም ደግሞ ሞራል የሌላቸው በጌታ ያልሆኑ ሰዎች፣ በልቅነት የሚያምኑ ለምንም ነገር ገደብ የሌላቸው ሰዎች አሉ። ኃጢአትን ኢንተርቴን የሚያደርጉ ማለት ነው። እንግዲህ ከሁሉም ሰው ጋር በሰላም መኖር እንዳለብን የእግዚአብሔር አምላካችን ቃል ይመክረናል። ኃጢአት ወገኖቼ፣ ኃጢአትን ኢንተርቴን የሚያደርግ ኃጢአትን ኢንጆይ የሚያደርግ ሰው ጋር ፌሎሺፕ ብናደርግ ከሚፈጠሩብን ነገር መካከል አንዱ ምን እንደሆነ ታውቃላችሁ? ኃጢአት ላይክ ኮንታሚኔሽን ትራንስሚት ያደርጋል። ከአንድ ሰው ወደ ሌላ ሰው የመተላለፍ ፍጥነቱ ከፍተኛ ነው። ስለዚህ ህይወታችንን ራሳችንን ጠብቀን ከእግዚአብሔር ጋር ወይንም ደግሞ ከቅዱሳን ጋር የጠበቀ ህብረት አድርገን እና ደግሞ ኃጢአትን ኢንተርቴን ከሚያደርጉ ሰዎች ደግሞ ራሳችንን ሊሚትድ በሆነ ግንኙነት ገድበን ልንኖር ይገባል። ኃጢአትን ኢንተርቴን ከሚያደርግ ሰው ጋር ፌሎሺፕ ብናደርግ ግን ቀስ እያለን በሂደት ቀስ እያለን ስቴፕ ባይ ስቴፕ ትሩ ፕሮሰስ ወደ ልምምድ እንገባለን። ላይክ ሔዋን እንደሆነችው ማለት ነው። ሔዋን ከእባቡ ጋራ ወሬ ጀመረች፣ ፍሬውን ተመለከተች፣ ለዓይን እንደሚያምር መልካም እንደሆነ አየች፣ ወሰደች፣ በላች ይላል። ልክ እንደዛው ሁሉ ኃጢአትን ኢንተርቴን ከሚያደርጉ ኢንጆይ ከሚያደርጉ ሰዎች ጋራ ብናሳልፍ ህይወታችን በፍጥነት አታክ ይደረጋል፣ ይበረዛል፣ በኃጢአት ይጠቃል። ስለዚህ ራሳችንን ህይወታችንን በእግዚአብሔር ቃል በጸሎት እንዲሁም ደግሞ ከቅዱሳን ጋር ባለ ጠንካራ ህብረት እንድናሳድግ ከእግዚአብሔር ጋር ህይወታችንን እንድናጎለብት እመክራችኋለሁ። ከዛሬ ጭውውታችን በቡና ሰዓታችን እግዚአብሔር ይባርካችሁ።